إيمان باللسان والقلب والأركان يزيد بالطاعات يقل بالزلات. አሁንም ወደ ተከለከሉ ምስሎች ወደ ተከለከሉ ተንቀሳቃሽ ምስሎች የሚመለከቱ የአላህ ሱብሓነሁ ወተዓላ ባሮች አላህን ሊፈሩ ይገባል። አለያ መጨረሻው ከባድ ነው። መጨረሻው አሁን እንደምናስበው አይደለም፣ ፍጹም የማናስበው ነው መጨረሻው። ለብዙ ሰዎችም ተከስቷል። ስለዚህ አደገኛ የሚባለው መጨረሻ ሳይመጣ በፊት አሁን ከእንዲህ አይነት ቆሻሻ ነገር መውጣት ያንዳንዱ ሙስሊም ላይ ግድ ይሆናል። አንዳንዴ ዑለማ ምን ይላሉ? የምትጠቀምበት ነገር ወደ ሐራም ነገር እያመራ ከሆነ ምንም እንኳን ዋጋ ያለው ነገር ቢሆንም ይህንን ነገር ማስወገድ መከስከስ ይቻላል። እኔ አስወግዱት ከስክሱት እያልኳል። እንዲህም ተብሏል በዑለማ መረጃዎች አሏቸው። فطفق مسحا بالسوق والأعناق እንግዲህ ፈረሶቹ አዘናግተውት ነበር አላህ ተባረከ ወተዓላ ከማውሳት ያ ታላቅ ነብይ ማለት ነው። መጨረሻ ምንድነው ያደረገው? ከፊል ሙፈሲሮች እንዳሉት ማለት ነው فطفق مسحا بالسوق والأعناق ባቶቻቸውንና አንገቶቻቸውን በሰይፍ ይቆራረጥ ጀመረ፣ አስወገዳቸው። ለምን? ከአላህ ሱብሓነሁ ወተዓላ ዚክር አዘናግተውታል። فكيف بهذه الجوالات እነዚህማ የከፋ ነገር ውስጥ ነው እኮ ያስገቡት። ቀልቡን ሰልበውታል፣ የኢማንን ጣዕም ሰልበውታል፣ ከልክለውታል። ስለዚህ ቢያንስ ማድረግ ያለበት ብሎ አንድ ሰው ነፍሱን መቆጣጠር እየቻለ ካልሆነ መጠቀሙን ማቆም አለበት። 4 ነጥብ። ሌላ ነገር አያስፈልግም። ወደ ተከለከሉ ነገሮች እየተመለከትክበት ከሆነ ስልክህን ነፍስንም ማስተካከል ያልቻልክ እንደሆነ መጠቀምን አቁም። አለቀ። ሌላ ነገር አያስፈልግም። ትግል አድርግ። ቀስ እያልኩ የሚባል ነገር አይሰራም። ሰዎች በዚህ መልኩ ቢመክሩም አትስማቸው። የሚጠቅመው ያልኩህን አላህን ፍራ። አለያ ግን ኻቲማው ከባድ ነው የሚሆነው ነው። አሁን የምታስበው አይሆንም። ምናልባት ከኢስላም ጠቅልሎ መውጣት ሊሆን ይችላል መጨረሻው። አላህ ይጠብቀንና የዛኔ የምትጸጸት ዋጋ የለውም። አሳልፈናል ብዙ ጊዜ በአንዲት እይታ ምክንያት የከፈሩ ሰዎች እንዳሉ ዑለማ ታሪክ ላይ አስፍረውታል። ربما يود الذين كفروا لو كانوا مسلمين ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلمون አስወግደው ታርፋለህ ኢንሻአላሁ ተዓላ። ወለዚህ የሚመሩ ጓደኞች ካሉ ደግሞ ራቃቸው። ሰላምህን ታገኛለህ። ይሄው አሳለፍን እኮ አይደለም እንዴ? እዚህ ዱንያ ላይ እንኳን አይጠቅምህም እየተባለ እኮ ነው። እረፍትና የሚነሳ ወደ ተከለከሉ ፎቶዎች፣ ቪዲዮዎች መመልከት፣ ወደ ረከሱ ነገሮች መመልከት አይጠቅምህም። ማንም ዓቂል ይጠቅመኛል ብሎ አይልም። ሐታ እንኳን ማለት ነው ለምሳሌ ሐኪሞቹ ምን እያሉ ነው? ወደ እንደዚህ አይነት ነገሮች መመልከት ብዙ ነገርን ያበላሻል። አንደኛ ዓቅልን ያበላሻል፣ የልብ በሽታ ያመጣል፣ ብዙ ነገር እያሉ ነው ያሉት። ሰሚ ጠፋ እንጂ የሐላል ጣዕምን ደግሞ ያሳጣል። የሚገርመው ነገር ማለት ነው። በጣም ሰሪህ ስናደርገው እንዲህ አይነት ነገርን የለመዱ ሰዎች ሐታ እንኳን ማለት ነው የተፈጥሯዊ የሆነውን ነገር መፈጸም እንኳን የሚከብዳቸው ይሆናል። ወደ መጨረሻ ብዙ ነገር ይከለከላል። እዚህ ዱንያ ላይ ራሱ ጉዳቱ በጣም የበዛ ነው። فكيف بالآخرة ከምንም በላይ ግን አላህ ሱብሓነሁ ወተዓላ እያመስክ ነው። አላህን ልትፈራ ይገባል። እነዚህ ናቸው ቀልቦቻችንን እያደረቁ ያሉት አይደለምና እንዲህ አይነቱን የረከሰ ነገር ወደ ዜና ምናምን እያልክ ራሱ ብዙ አታብዛ። ምናልባት አስፈላጊ ከሆነ ጥቂት ነገርን ተመልከት፣ አንብብ፣ ይብቃ፣ አለቀ። አለያ ይጎትታል። ይሄኛው ላይ ተሳሁል ካለ ካበዛው እያለ ወደ ሌላ እየጎተተ ያልሆነ ነገር ውስጥ ነው የሚያስገባህ። ወለዒያዙ ቢላህ